ሪች ዳድ ፑር ዳድ ሀብታም አባት ደሃ አባት። ሀብታሞች ለልጆቻቸው ስለ ገንዘብ የሚያስተምሯቸው፣ ድሆችና መካከለኛ ገቢ ያላቸው ሰዎች ግን የማያውቁት ሚስጥር። በወቅቱ ሀብታሙም ሀብታም ደሃውም ደሃ አልሆኑም ነበር። ሁለቱም ስራቸውን በማካሄድ ላይ ሲሆኑ፣ ሁለቱም የገንዘብ ውጣ ውረድ ላይ ነበሩ። ልዩነታቸው በገንዘብ ላይ ባላቸው አመለካከት ነበር። ለምሳሌ አንደኛው አባቴ የገንዘብ ፍቅር የመጥፎ ነገሮች ሁሉ ምንጭ ነው ሲል፣ ሌላኛው ደግሞ የገንዘብ እጦት የመጥፎ ነገሮች ሁሉ ምንጭ ነው ይላል። ሪች ዳድ ፑር ዳድ ሮበርት ኪዮሳኪ ከሻሮን ሌችተር ጋር በመተባበር ትርጉም ብርሃኑ በላቸው በቴድ ቲዩብ ተዘጋጅቶ የቀረበ። መግቢያ። ፍላጎት አለ። ትምህርት ቤት ልጆችን ለእውነተኛው ዓለም ዝግጁ ያደርጋቸዋልን? ጠንክረህ በማጥናት ጥሩ ውጤት ካስመዘገብክ በርካታ ጥቅማ ጥቅሞች ያሉት ባለ ወፍራም ደሞዝ ሥራ ታገኛለህ። ቤተሰቦቼ የሚሉኝ ይህንኑ ነበር። የሕይወታቸው ትልቁ ዓላማ እኔና ታላቅ እህቴ በሕይወታችን ትልቁን ስኬት እንድንጎናጸፍ የሚያበቃንን የኮሌጅ ትምህርት እንድናገኝ ማድረግ ነበር። በመጨረሻ በ1976 ከፍሎሪዳ ስቴት ዩኒቨርሲቲ በአካውንቲንግ ስመረቅ የወላጆቼ ሕልም እውን ሆነ። በሕይወታቸው ታላቁ ስኬት ነበር። መጀመሪያ በታቀደው መሰረት በቢግ 8 የአካውንቲንግ ተቋም ውስጥ ተቀጠርኩ። ባለቤቴ ማይክም የተከተለው ተመሳሳይ መንገድ ነው። ሁለታችንም ጠንክረው ከሚሰሩና ለሥራቸው ልዩ ስነ ምግባር ካላቸው ቤተሰቦች ነው የተገኘ ነው። ማይክልም በዲግሪ ተመርቋል። በመጀመሪያ በምህንድስና በኋላ ላይ ደግሞ በሕግ። እንደተመረቀም ዋሽንግተን ውስጥ የፈጠራ መብት ላይ የሚሰራ የተከበረ የሕግ ተቋም ስለቀጠረው የወደፊት ሕይወቱ የተቃና መሰለ። ዕድሜው ሳይገፋ ጡረታ መውጣት እንደሚችልም አሰበ። በሥራዎቻችን ውጤታማ ብንሆንም ነገሮች እንደጠበቅናቸው አልሆኑም። ሁለታችንም አሳማኝ በሆኑ ምክንያቶች ሥራ ብንቀያየርም የተትረፈረፈ የጡረታ ገንዘብ በስማችን ለማስመዝገብ አልቻልንም። የጡረታ ቁጠባችን የሚያድገው በግላችን በምናስቀምጠው ገንዘብ ብቻ ሆነ። ማይክልና እኔ የተሳካ ትዳርና 3 ልጆች አሉን። ይህንን በምጽፍበት ጊዜ ሁለቱ ኮሌጅ ውስጥ ሲሆኑ፣ አንደኛው የሁለተኛ ደረጃ ትምህርቱን እየጀመረ ነው። ልጆቻችን የተሻለ ትምህርት እንዲያገኙ ከፍ ያለ ገንዘብ አውጥተናል። በ1996 አንድ ቀን አንደኛው ልጄ ከትምህርት ቤት ግራ ተጋብቶ ተመለሰ። ተሰላችቶና ጥናትም አስጠልቶት ነበር። በእውነተኛው ዓለም ላይ ተግባራዊ የማላደርገውን ዕውቀት በማጥናት ጊዜን የማጠፋበት ምክንያት ምንድን ነው ሲል ሞገተኝ። ማሰብ ሳያስፈልገኝ ምክንያቱም ጥሩ ውጤት ካላመጣ ወደ ኮሌጅ መግባት አትችልም አልኩት። ኮሌጅ ብገባም ባልገባም ሀብታም መሆኔ አይቀርም ሲል መለሰልኝ። ከኮሌጅ ካልተመረክ ጥሩ ሥራ አታገኝማ አልኩት በእናትነት ጭንቀት። ታዲያ ጥሩ ሥራ ካላገኘህ ሀብታም ለመሆን የምታስበው እንዴት ነው? ልጄ ባለመርካት ስሜት ጭንቅላቱን ነቀነቀ። እንዲህ አይነቱን ምልልስ ከዚህ በፊት ደጋግመን ፈጽመነዋል። አንገቱን ደፍቶ አይኖቹን አቁለጨለጨ። የእናትነት ምክሬ ዛሬም እንደ ሁልጊዜውም ሰሚ አላገኘም ማለት ነው። እማ ሲል ጀመረ። አሁን ማዳመጥ የኔ ተራ ሆነ። ከጊዜው ጋር አንራመድ እንጂ እስኪ ዞር ዞር ብለሽ ተመልከቺ። ሀብታሞቹ ሀብታም የሆኑት በትምህርታቸው የተነሳ አይደለም። ማይክል ጆርዳንና ማዶናን ተመልከቺ። ቢል ጌትስም የሃርቫርድ ትምህርቱን አቋርጦ ነው ማይክሮሶፍትን መስርቶ ገና በ30ዎቹ ዕድሜው የአሜሪካ ሀብታም ሰው ለመሆን የቻለው። በትምህርቱ ሰነፍ የተባለ ነገር ግን በዓመት ከ4 ሚሊዮን ዶላር በላይ ገቢ የሚያገኝ የቤዝቦል ተጫዋችም አውቃለሁ። በመካከላችን ረዥም ዝምታ ሰፈነ። ለልጄ የምሰጠው ምክር ወላጆቼ ለእኔ ይሰጡት ከነበረው ጋር አንድ አይነት መሆኑ እየተገለጠልኝ ነበር። በዙሪያችን ያለው ዓለም ተቀይሯል። ምክሩ ግን አልተቀየረም። ጥሩ ውጤት ማስመዝገብ ለስኬታማነት ማረጋገጫ መሆኑ አክትሟል። ይህንኑ ሐቅም